የኔቶ ወደ ምስራቅ አውሮፓ መስፋፋት በአጠቃላይ በተለይ ደግሞ ዩክሬንን አባል ለማድረግ ያደረገው እንቅስቃሴ አሁን ያለው ሁኔታ ይሄ አንዱ ነው። ሌላው የድንበራቸው የዩክሬን ዲሚሊታራይዝድ መሆን ጉዳይ ወታደራዊ ቁመናዋ በልኳ የተሰፋ መሆን ማለት ነው። ገለልተኛ ስቴተስ እንዲኖራት ይደረግና ገለልተኛ ስቴተስ ደግሞ ካላት ወዲህም ራሽያ ጠላቱ አይደለችም፣ ወዲያም ሌላ ጠላት የላትም። ስለዚህ በዚያ እሳቤ አንጻር የተቀነበበ በጣም ከ80,000 ጦር ያላለፈ የጦር ኃይሏ ብዛት አሁን የዩክሬን ጦር ከ800,000 በላይ ነው። ገብቷል። 1/10ኛ ኃይሉ ብቻ ይበቃዋል። ፕላስ ስትራቴጂክ የሚባሉ መሳሪያዎች አይታጠቅም። ላይክ ሚሳኤል የምትለው ይሄ እነዚህ ሃይማርስ ይሄ አሁን የሚጠቀሙባቸው እነዚህ አይነት መሳሪያዎችን መያዝ አይችልም። እና እንትኑ ይኸውልህ ያ ሀገር የኔቶ አባል ገለልተኛ ሀገር ሲሆን ለምሳሌ ፊንላንድ ገለልተኛ ነበረች። ገለልተኛ ሲሆን ጠላት የለውም። ለዚህ ዋስትና መጠየቅ ነው የምችለው ዩክሬን። ስለዚህ ወታደራዊ ቁመናው በዚህ ደረጃ የተቀነበበ እንዲሆን ነው የምትፈልገው። አሁን በፕሬዚደንት ፑቲንና በፕሬዚደንት ትራምፕ መካከል በተደረገው የስልክ ልውውጥ ውስጥ የሰማ ነው ወይም ደግሞ ከዛ ይልቅ ባለፈው ስብሰባቸው ላይ ኢስታንቡል ውስጥ በተደረገው እና በራሽያ ሚዲያዎች የተከታተል ነው። በተለይ የዛ የልኡካን ቡድን መሪ እንዳሉት ራሽያ እነዚህ ግዛቶች 4ቱ ግዛቶቿ የቀሩትን የምትዋጋላቸውን ግዛቶች ዩክሬን ለቃ በራሽያነታቸው አምና ለቃ እንድትወጣ ነው። ሌሎች ዘገባዎች የሚሉት እንደው ብትቻቻል ራሽያ ዛፖሪጂያና ኬርሶን ላይ ባላት ቦታ ላይ ልትቆም ትችላለች፣ በመቻቻል ማለት ነው። ኦኬ ዩክሬን የያዘቻቸውን ቁራጮች ይዛ ትቀጥላለች። ነገር ግን ዶኔትስክና ሉሃንስክን በተመለከተ ግን ዩክሬን ካለቀቀቻቸው ቦታዎቹን ራሽያ እነሱ እስኪለቀቁ ድረስ ተኩስ አታቆምም የሚል ነው። እና ለምሳሌ ቅድም ከዚህ በፊት እነ ክራማቶርስክ በጣም ትልልቅ የዶኔትስክ ከተሞች ናቸው አሉ። በጣም ቁልፍ የሆኑ ከተሞች ከ20 እስከ 25 በመቶ በእጇ መግባት ያለባቸው ግዛቶች አሉ ዶኔትስክ ውስጥ። ሉሃንስክ ውስጥ ደግሞ 5 በመቶ ብቻ ናቸው። እነሱን እንድታስረክብ ነው ዩክሬን። ያ ከሆነ ምን ማለት ይሆናል? አብዛኛው ነዋሪ ራሽያኛ ቋንቋ ተናጋሪ ራሽያ ዝርያ የሆነው የዩክሬን ክፍል ምስራቁ ነው የዩክሬን እና የዩክሬን ምስራቅ ማለት ዶንባስ ብሎ ይጠሩታል። ዶንባስ ደግሞ በሁለት ይከፈላል፣ ዶኔትስክና ሉሃንስክ ማለት ነው። ስለዚህ አሁን ራሽያ ዶኔትስክና ሉሃንስክን ጠቀለለች ማለት ዶንባስን ጠቀለለች ማለት ነው። ራሽያ በዛሽ የሆነውን ግዛት በራሽያኛ ቋንቋ የሚጠቀመውን ግዛት እንዳለ ወሰደች ማለት ይሆናል። በሌላ አነጋገር ዩክሬን ምስራቃዊ የሚባል ግዛት አይኖራትም ማለት ነው። እና ይሄን ኮምፕሮማይዝ አታደርግም። እነዚህ ደግሞ በደቡብ በኩል ያሉ እነ ዛፖሪጂያ እና ኬርሶን ደግሞ 75 ከመቶ ገደማ የያዘቻቸው ናቸው። 25 ወይም 30 በመቶ ብቻ ናቸው በዩክሬን እጅ የሚገኙት። እዛ ላይ ኮምፕሮማይዝ ልታደርግ ትችላለች ነው። ስለዚህ አሁን የተኩስ አቁም ትልቁ አሁን ይሄ ሁሉ ነገር የመጣው ለመጀመሪያ ጊዜ አሜሪካና ዩክሬን ሳውዲ አረቢያ ተገናኝተው ቀጥታ በተነጋገሩ ጊዜ ድርድር ባደረጉ ጊዜ ማብቂያው ላይ ሩቢዮ ነበሩ በአሜሪካ በኩል የተደራደሩት ያወጡት መግለጫ ለ30 ቀን የሚጸና በሁሉም አውደ ውጊያዎች የሚከበር የተኩስ አቁም ለማድረግ ተስማምተናል አሉ። ከዛ በፊት ከራሽያ ጋር 2 ጊዜ ተገናኝተው ተነጋግረው ነበር እና በእነዚህ ጊዜያቶች ውስጥ የተኩስ ማቆም ጥያቄ አልተነሳም ወይም ደግሞ የተስማሙበት ነገር የለም። ከዚህ አንጻር በሶስተኛው ምዕራፍ ላይ ነው ከዩክሬን ጋር ለመጀመሪያ ጊዜ ቀጥተኛ ግንኙነት የተደረገው። በዛ የሁለቱ ውይይት ላይ ይሄንን
አድርገናል። ከዚህ በኋላ ኳሷ በራሽያ ስር ነች ብለው ሩቢዮ መግለጫ ሰጡ። ያው ከዛን ጊዜ ጀምሮ አሁን አውሮፓውያኖች የደገፉትና እንደ ቁልፍ መደራደሪያ ሆኖ እየቀረበ ያለው ማንኛውንም ድርድር ከመጀመራችን በፊት ማንኛውም የሰላም ውይይት ችግሩን ራሽያ መሰረታዊ መንስኤ ያለቻቸውን ውስጥ ገብቶ ድርድሩን ከማድረጋችን በፊት መጀመሪያ ጦርነቱ እንዲቆም ባለበት እንዲቆም የሚያደርግ የተኩስ አቁም ስምምነት ነው እንዲጠየቅ። ያም የተኩስ አቁም ስምምነት ምንድን ነው ለሚለው በመጀመሪያ ስብሰባቸው አሜሪካና ዩክሬን ናቸው የሰጡት። ስለዚህ አውሮፓውያኖችም አሁን ያ የ30 ቀን የተኩስ አቁም ይከበር፣ ራሽያ ተስማማ፣ እሱን ተስማምታ ጦርነቱ በቆመበት ሁኔታ ነው የሰላም እቅድ ላይ ውይይት ማድረግ የሚቻለው የሚል አቋም ያዙ ማለት ነው። ስለዚህ አሁን ራሽያ ደግሞ እስካሁን በምናየው ሁኔታ መጀመሪያ ላይ ለዚህ የሰጠችው ምላሽ የ30 ቀን ጦርነት ተኩስ አቁም የሚቀበላችሁ ከሆነ እንግዲያውስ በተኩስ አቁሙ ለሚቆይባቸው ጊዜያት አውሮፓም ሆናችሁ አሜሪካም ለዩክሬን የጦር መሳሪያም ሆነ የስለላ መረጃ አትሰጡም ማለት ነው። ይህን ባልተደረገበት ሁኔታ ተኩስ አቁሙን አልቀበልም ነበር። አሁን ደግሞ በቀጥታ እንዲነጋገሩ ከተደረገ በኋላ የመጣው አዲሱ ነገር ቶታሊም እነዚህ የተባሉትን በዩክሬን እጅ የሚገኙ ግዛቶችን ሳናገኝ በፊት የምናደርገው ተኩስ አቁም አይኖረንም። ተኩስ አቁም እንዲጀመር ራሽያ ግዛቶቿን ኦልሬዲ እነዚህ 4 ግዛቶች የራሽያ አካል ሆነዋል እኮ በራሽያ ፓርላማን በፕሬዚደንቱም ውሳኔ እና አሁን የሚታየው ምንድነው ዩክሬን ይህንን የራሽያ ግዛት ላይ የያዘችዋል የራሽያን ግዛት ይዛን ያለችው ማለት ነው በራሽያኖች አስተሳሰብ። ስለዚህ እነዚህን ስትለቅ ተኩስ አቁሙ ኢሚዲየትሊ ኢፌክቲቭ ይሆናል፣ እኛም እናከብረዋለን የሚል ነው። እና በዚህ መካከል ደግሞ ቅድም የነገርኩህ ሉሃንስክና ዶኔትስክ ላይ እንኳ የምትስማማ በዚያ ኮምፕሮማይዝ አያደርጉም። ይህ ቢደረግ ዛፖሪዥያ ላይ እና ኬርሶን ላይ ግን ሊቻቻሉ ይችላሉ የሚል ነው። ስለዚህ አሁን ቭላዲሚር ፑቲን የሚያቀርቡት የሰላም እቅድ ይህንን ይገልጻል ማለት ነው። የሰላም እቅዱ ለምሳሌ የተኩስ አቁም መከበርን ጉዳይ ሲያነሳ ምን ነገሮችን ያስቀምጣል የሚለውን ያኔ በይፋ በራሽያ በኩል በይፋ ይቀርባል ማለት ነው። እዛ የሚቀርበው የሰላም እቅድ ላይ ከ3 ከ4 ቀን በኋላ የሚቀርብ ነው። እዛ እቅድ ላይ ለተኩስ አቁም መቼ ይደረግ ወይም ተኩስ አቁም ሊደረግ ይችላል አይሁን፣ አሁን መደረግ የማይችል ከሆነ ለምን ተኩስ አቁም ማድረግ እንዲቻል ዘንድ ምን ሁኔታዎች መሟላት አለባቸው የሚለው የሞስኮ አቋም በይፋ ስለሚታይ ከዛ እንነሳለን የሚል አመለካከት አለ። ዓለም ሩሲያ የኔቶን የአየር ክልል ጥሳ በመግባት በቀጥታ የራሷን የነዳጅ ታንከር ለመከላከል ሞክራለች። የሚንቀሳቀሰውን የነዳጅ ታንከር መርከብ ላይ ያለ ማለት ነው። እና ይህንን በማድረጓ ኔቶ እንዴት በዝምታ አለፈው ነው ወይስ ያስቀመጣቸው እንትኖች አሉ፣ ማስጠንቀቂያዎች አሉ? አልተከታተልኩትም በዛ መጠን ግን አንዱ ምንድነው ያው ኢስቶኒያ እንደ ኔቶ አባል አገርነቷም